ሰላም እንዴት አላችሁ ተመልካቾች? ዛሬ ደግሞ የምናየው እንግዲህ ወደ OpenEDX ኮርሶቻችንን ዴቨሎፕ ስናደርግ ሴቲንጎችን እንዴት ነው ማስተካከል የምንችለው የሚለውን የምናይ ይሆናል። ይሄ ቪዲዮ ወደ 20 ደቂቃ ይወስዳል። ስለዚህ በትዕግስት እንድትከታተሉ እነዚህን ሶስት መሰረታዊ የሆኑ ኤሌመንቶችን እየገባን ፕራክቲካሊ የምናይ ይሆናል። ከፕራክቲካል በፊት የተወሰነ ገለጻዎች ይኖራል። ለምሳሌ ኮርስ ስኬጁል ምን ማለት ነው? መቼም ልጆች ተመዝግበው ነው አይደለ እኛ ክላስ የሆነ ቀን ወጥቶልን ነው የምናስተምረው አይደል? ስለዚህ በዚያ መሰረት መቼ ይመዘገባሉ፣ ክላስ መቼ ይጀመራል፣ ፈርስት ዴይ ፈርስት ክላስ እንደምንለው ማለት ነው። ሌላው የኮርስ ዲቴይል ነው። እንግዲህ ኮርሱን በተመለከተ የኮርሱ ይዘት ምን ይመስላል፣ የኮርሱ ኦቨርቪው ምንድነው፣ ኮርሱ ስንት ሰዓት ነው የሚወስደው፣ በሳምንት ስንት ሰዓት፣ ወይም ደግሞ አጠቃላይ ኮርስ ለመጨረስ ምን ያክል ሰዓታቶችን በሴሚስተሩ ይወስዱብናል የሚሉ እና መሰል ጉዳዮችንም ይዞ እናገኘዋለን። ሌላኛው ግሬዲንግ ነው። ተማሪዎችን እንግዲህ እንዴት አድርገን ነው አሰስመንታቸውን ኢቫሉዌት የምናደርገው የሚለው ነው። ስለዚህ በOpenEDX በኢሼ ፕላትፎርም ላይ እንዴት አድርገን ነው ይሄን ነገር ልንሰራ የምንችለው የሚለውን የምናይበት ሴሽን ነው። በደንብ እንድትከታተሉ በአክብሮት ጠይቃለሁ። መልካም ጊዜ። ስለዚህ የመጀመሪያው ጉዳይ ሊሆን የሚችለው የኮርስ ስኬጁል ነው። ኮርስ ስኬጁል ስንል ተማሪዎች ምዝገባቸው ከመቼ እስከ መቼ ይሁን፣ ኮርሱ ከመቼ እስከ መቼ መሰጠት አለበት የሚለውን ያሳያል። አስፈላጊ አይደለም እንጂ የኮርሱ በሰርቲፊኬት ደረጃ ሰርቲፊኬት ማለፍ የቻሉ ተማሪዎች መቼ ይሰጡ ወይም መቼ አክሰስ ማድረግ ይችላሉ የሚለውን እስከዛ ሁሉ ሴቲንግ ላይ ማስተካከል ይቻላል ማለት ነው። ያ የሰርቲፊኬት ጉዳይ ያን ያክል አስፈላጊ አይሆንም። ከሲስተም አድሚኖችም ጋር መነጋገር ያስፈልጋል። ግን እንደ አንድ ኮርስ ኢቫሉዌት አድርገን እንደምናልፈው ምናልባት ልጆች ይሄንን ማግኘት ላይጠበቅባቸው ይችላል። ሁለተኛ ጉዳያችን የሚሆነው ኮርስ ዲቴይል ነው። ኮርሱ በምን ቋንቋ መሰጠት አለበት፣ የኮርስ ዲስክሪፕሽኑ ምን መምሰል አለበት፣ ኦቨርቪው፣ ካርድ ኢሜጅ፣ ኮርስ ኢንትሮዳክሽን ቪዲዮ ይኖራል። አጠቃላይ ይሄን ኮርስ እንግዲህ በከሪኩለም ደረጃ ፕራክቲካል የሌለው ከሆነ ምን ያክል ሰዓታቶች በአንድ ሴሚስተር ውስጥ ሊኖሩት ይችላሉ ወይም በሳምንት ስንት ሰዓት ነው የሚለውን ማስቀመጥ ይኖርብናል። ሌላው ፕሪሪኩዌስት አለው የለውም የሚለውን እንግዲህ ከሲስተም ጋር እየገባን እናያለን ማለት ነው። ሶስተኛ የሚሆነው ግሬድ ነው። እንግዲህ ተማሪዎች ከተማሩ ወይም እየተማሩ በየመሃሉ ምን ልናደርግ እንችላለን፣ ከአንድ ሴክሽን ወይም ከአንድ ቻፕተር ከአንድ ርዕስ ወደ ሌላ ርዕስ በምንሸጋገር ሰዓት ልጆችን ልንገመግም እንችላለን ማለት ነው። በዛን ሰዓት ሁለት አይነት ግምገማዎች ይኖራሉ። ማርክ ውጤት ጥያቄ ጠይቀን መልሶቻቸው የሚያዙና መልሶቻቸው የማይያዙ አሉ። ያ ማለት ግሬዲድ እና አንግሬዲድ የሆኑ አሰስመንቶች አሉ ማለት ነው። ስለዚህ ግሬዲድ ለሆኑ የግሬድ ፖሊሲዎች ይኖሩናል። ግሬድ ዌይት ምን ያክል ነው መቀመጥ አለበት፣ ይሄ ለትራንስፓረንሲ ያመቻል። ሚኒመም ፓሲንግ ስኮር ምን ያክል ነው የሚለው መቀመጥ ይኖርበታል። ሌላው ግሬስ ፔሪድ ነው። እንግዲህ አንድ ተማሪ ዘግይቶ ሲመጣ ከዴድላይን በኋላ ምን ያክልኛ ቶለሬት ማድረግ እንችላለን የሚለው ነው። ስለዚህ ይሄን እያልኳችሁ ቀጥታ ወደ ኦፕን ስቱዲዮ እንሄዳለን ማለት ነው። ኦፕን ስቱዲዮ ወይም ደግሞ ወደ ኢሼ ፕላትፎርም ስንመጣ የምናገኘው ይሄንን ነው። በባለፈው እንዴት አድርገን ነው ሎጊን የምናደርገው የሚለውን ታስታውሱ ከሆነ የተወሰነ መንገድ ሄደን በመጀመሪያው ቪዲዮ አይተናል። ለምሳሌ ይሄ ከሆነ ዌብሳይታችሁ በዚህ ዌብሳይት እንገባለን። ከዛ በፊት ግን ዳታ ሊኖራችሁ ይገባል። ኮንሲስተንት የሆነ ዳታ ያስፈልገናል። እንደ አዲስ እኔ እየገባሁ ነው። ኦኬ አሁን ይሄው ይዞኝ እየገባ ነው። ስለዚህ ሁለት አይነት ቪው አለ ብያችኋለሁ ባለፈው በመጀመሪያው ቪዲዮ። ስለዚህ እነዛን ለዩ። እኔ አሁን ወደ ስቱዲዮ ነው መግባት የምፈልገው። ኮርሴም ማን ነው የሚባለው ፕሮጀክት ማኔጅመንት በሚለው ነው የምሰራላችሁ።
ፕሮጀክት ማኔጅመንት ላይ ስገባ ሴቲንግ ነው የዛሬው ያያየን ያለነው ሴቲንግ ላይ እንዴት ነው ማስተካከል የምንችለው የኮርሳችን ሴቲንግ እንዴት ምን ነገሮች ሊኖሩት ይገባል የሚለውን ያያየን ስለሆነ ሴቲንግ ላይ ስኬጁል ኤንድ ዲቴይልስ የሚል አለ እሱ ጋር ስትመጡ ወደዚህኛው ፔጅ ይዟችሁ ይመጣል እዚህ ጋር ቤዚክ የሆኑ ኢንፎርሜሽኖች አለ የዩኒቨርሲቲው ስም እዚህ ጋር ሰመራ ዩኒቨርሲቲ ኮርስ ነምበር ማለት እንግዲህ ወደ ኮርስ ኮድ ብለን ነው በእኛ በከሪኩለም የምናየው ሌላው ኮርስ ፓሲንግ የምንለው ነው ኢንስትራክተር ፔስ ነው በቃ ዋናው ላሳያችሁም የፈለኩት ይሄን ፓርት ነው አሁን እዚህ ላይ የምናየው ኮርስ መቼ ይጀምር ኮርስ መቼ ይለቅ ነው ግን ከዛ በፊት እንመዝግባቸው ቢባል መቼ ይሁን ምዝገባው ነው ስለዚህ እንግዲህ በዩኒቨርሲቲ አካዳሚክ ካላንደር መሰረት ሊሆን ይችላል ወይም ከሚመለከተው አገር ጋር ተነጋግራችሁ እናንተ ምንድነው ሃይፖቴቲካል የሆኑ ቀናቶችን ማስገባት ነው ፎር ኤግዛምፕል እኔ ለምዝገባ ወደ ኋላ ልመለስ ምክንያቱም ወደ ኋላ አሁን ኮርስ ታዘጋጁ ወደ ኋላ ከመለሳችሁ ኮርሳችሁን ላይቭ እያያችሁ ምን ጎደለው ለምሳሌ አስ ስቱደንት ምን ጎደለው ምን ነገር ያስፈልገዋል የሚለውን ነገሮች በሙሉ ማየት ትችላላችሁ ማለት ነው ለምሳሌ እኔ ሴፕቴምበር 1 የምዝገባ ቀን አረኩት የምዝገባ ቀን የሚጀምርበት ይው ስታርት ታይሙን አረኩት ማለቂያውን በ5 ቀን ሙሉ ቢመዘገቡ ተብሎ ቢታሰብ መስከረም 7 ላይ ከመስከረም 1 የሚለው ቅዳሜን ይጨምራል ኤኒሃው እኔ እስከ መስከረም 7 አረኩት ወይ ይሄንኛውን ከመስከረም ሴፕቴምበር 25 እዚህኛውም ላይ ይሄ ኖቬምበር ስለሆነ ነው ወደ ኖቬምበር ተመልሳላችሁ ማለት ነው ይቅርታ ወደ ሴፕቴምበር ተመልሳላችሁ ማለት ነው ለምዝገባ 5 ቀን በቂ ነው ተብሎ ይታሰባል ነው ስለዚህ ከመስከረም 1 እስከ መስከረም 20 እስከ መስከረም 5 ድረስ የምዝገባ ጊዜያቸው ነው ተብሎ ቢታሰብ ስለዚህ ኮርሱን መጀመር የምንችለው መቼ ነው ከመስከረም 05 በኋላ ነው ማለት ነው ከዛ በፊት ልጆች ሳይመዘገቡ መማር አይችሉም ስለዚህ እዚህ ጋር መጥቼ ኮርስ ስታርት ታይሙን ስታርቲንግ ዴቱን መቼ ላድርገው መስከረም 5 ላይ ምዝገባ ይጨርሳሉ 6 ቅዳሜና እሁድ ረፍት ላድርግና ሰኞ መስከረም 8 ይጀምራሉ ማለት ነው መስከረም 8 ሰኞ ከጀመሩ እንግዲህ 4 ወር ወይ 3 ወር ከምናምን ቆጥራችሁ ማለቂያውን እንደውም በጣም ኤክስቴንድ ብናደርገው የተሻለ ነው የሚሆነው በኋላ መልሰን ሴቲንግ ልንነካካ እንችላለን ወይ ሲስተም አድሚን ጋር በመነጋገር ኢንድ ታይሙን ኮርሱ ተምረው መቼ ይጨርሱ ወደሚለው ነው 2030 ማለት በጣም ሩቅ ነው ስለዚህ 2025 ታረጋለን ሴፕቴምበር ኦክቶበር ኖቬምበር ዲሴምበር ስለዚህ ምናልባት ጃንዋሪ ወይም ደግሞ ዲሴምበር 08 ኦር ዲሴምበር 07 ማድረግ ትችላላችሁ ማለት ነው ይሄ እናንተ እንደሚመቻችሁ ነው ወሩን በቁጥርም ማስቀመጥ ይቻላል እኔ ለምሳሌ 12ኛው ወር አረኩት ማለት ነው እናንተ ይሄንን ስኬጁላችሁን በደንብ ሴት አፕ አድርጉ ማስጀመሪያ ሰዓት ነው ይሄ 00 ማለት ትችላላችሁ እዚህኛውም ላይ ይሄ ሲያልቅም ኮርሱ 00 ማለት ትችላላችሁ ማለት ነው ቀኑን በደንብ መሙላት ነው በተለይ ወሩን ጥንቃቄ ማድረግ ነው እንጂ የቀንና የሰዓት ልዩነት ያን ያክል ማተር ላይ ያደርግ ይችላል ሰርቲፊኬት አያስፈልገንም ቅድም ብያችኋለሁ አዋርድ ብናረግ ኖሮ ወዳውኑ የማለፊያ ነጥብ እንዳመጡ እንግዲህ ኮርሱን ባያልቅ በመካከል ብዙ አሰስመንት ፈትናናቸው ወይም ደግሞ ኢቫሉዌት አድርገናቸው በመካከል ወዳው ውጤት እንዳመጡ ሰርቲፊኬቱን አክሰስ ያድርጉት ወይስ ደግሞ at the end date of the course ይሆን ለምሳሌ እኛ ይሄ ኮርስ መቼ ነው ያልቃል ያልነው ኮርስ ኢንድ ዴት ይታያችኋል እዚህ ጋር ዲሴምበር 07 ነው ስለዚህ እነሱ ልጆቹ ኦክቶበር ላይ ሊጨርሱ ይችላሉ ኖቬምበር ላይ ሊጨርሱ ይችላሉ እኛ ግን ምን ልናደርግ ነው ታመራው ምን ቢሉ ቢጨርሱ ቀርሞ ቢጨርሱ የፈለጉትን ስኮር ቢያረጉ በዛሽ በቀን እንዲሰጣቸው ማድረግ ማለት ነው ወይም ደግሞ አንድ ቀን አልፎ ይሄ ማለት ወደ ዲሴምበር 08 እንዲሰጣቸው ማድረግ ማለት ነው ስለዚህ ከዛ አንፃር ሲታይ
ምናልባት ያን ያክል አስፈላጊ ስላልሆነ at the end of the course end date of the course ብናረግም ምንም ማለት አይደለም። ይሄ ሁሉ ከሞላችሁ በኋላ ሌላ ዲቴይሎች አሉ። ምንድነው እዚህ ጋር በምን ቋንቋ ነው ኮርሱ መሰጠት ያለበት የሚል ነው። እዚህ ጋር በጣም ብዙ አይነት ቋንቋዎች አሉ። እንግዲህ እንደ ፕሮግራሞቻችሁ መሰረት ምናልባት ቋንቋ ያልሆኑ ፕሮግራሞች ከሆኑ ምናልባት እኛ የምንጠቀመው እንግሊዘኛ ስለሆነ ሞድ ኦፍ ዴሊቨሪያችን ወይም ደግሞ ሚዲየም ኦፍ ኢንስትራክሽናችን እንግሊዘኛ ስለሆነ እንግሊሽ የሚለውን ትመርጣላችሁ። እዚህ ጋር በ150 ካራክተር ቃላት ሳይሆን ካራክተር ነው የሚለው 150 ካራክተር ተጠቅመን የኮርሱን ምንድነው አጭር የሆነ ዲስክሪፕሽን ማስቀመጥ ነው። ኮርሱን ዲስክራይብ ማድረግ ነው። እዚህኛው ላይ ኦቨርቪው የምታስቀምጡበት ሁኔታ አለ። እነዚህ እንግዲህ ኦፕሽናል የሆኑ ናቸው። ምናልባት ማንዳቶሪ አይሆኑም። እዚህኛው ላይ ኮርስ ኢሜጅ ነው። ምናልባት ኮርስ ኢሜጃችሁን ሰርች አድርጋችሁ በዛ መሰረት ማምጣት ነው። እኔ ለምሳሌ ያወረድኩት አለኝ የሆነ ኢሜጅ ለምሳሌ አፕሎድ ላድርግ ብል አፕሎድ ላይ እመጣለሁኝ፣ ዲስክቶፕ ላይ አስቀምጫለሁኝ። ኮርስ ኢሜጅ ይሄው ዝጋለኝ፣ አውርጄው ነው ይሄንን። ከዛ ቀጥታ አፕሎድ ያደርጋል። ትንሽ እንጠብቀው። ይሄው ኮርሱን የኮርስ ኢሜጅ ያልኩትን ፎቶ ወይም ፒክቸር አምጥቶ እዚህ ጋር ያስቀምጥላችኋል ማለት ነው። ይሄ ግን ያን ያክል ማንዳቶሪ አይደለም። ሌላኛው ኢንትሮዳክሽን ቪዲዮ ነው። ይሄ ብዙ ጊዜ ስቱዲዮ ገብታችሁ ተቀርጻችሁ በደንብ የተዘጋጀ ቪዲዮ አምጥተን ያንን ቪዲዮአችንን ደግሞ በዩቲዩብ የተለቀቀ መሆን አለበት። የዩቲዩብ ሊንክ አድሬስ አምጥተን እዚህ ላይ የምንለቅበት ሁኔታ ካለ ያኔ ምናልባት ኢንትሮዳክሽን ቪዲዮአቸውን እዚህ ብታስቀምጡላቸው ተማሪዎች ልክ ሬጂስተር አድርገው ወደ ኮርሱ ሲሄዱ ያኔ ቀጥታ ከፊት ለፊት የሚያገኙት ይሆናል ማለት ነው። ሌላኛው ኮርሱ ምን ያክል ሰዓታቶችን ይፈልጋል ነው። እንግዲህ በሳምንት 3 ሰዓት ከሆነ ለምሳሌ እኔ እዚህ ጋር ኮርስ አውት ላይ አለኝ። ይሄው እዚህ ጋር ይሄ ኮርስ የሚፈልገው 3 ሰዓት ነው የሚለው በሳምንት። ስለዚህ በአራት ወር 16 ሳምንት ማለት ነው። 3 ሲባዛ በ16 48 ሰዓታቶችን ይወስዳል። 48 ሰዓታቶችን ይፈልጋል። ስለዚህ እዚህ ጋር 48 ሰዓት በሚነት መቀመጥ አለበት ማለት ነው። ሌላኛው ያው ይሄንን ስናደርግ እንግዲህ አንዳንድ ኮርሶች የራሳቸው የሆነ የቲዩቶሪያል የራሳቸው የሆነ የፕራክቲካል ታይም ሊኖራቸው ይችላል። ለምሳሌ ላብ ወርክ ያለው ኮርስ ከሆነ ላቡን በውጭ አድርጋችሁ ምናልባት ወይም አጠቃላይ ያለውን ሁሉንም እዚህ ጋር ማስቀመጥ ትችላላችሁ። ፕሪ ሪኩዌስት ኮርስ አለው የለውም ነው የሚለው። እዚህ እንዲያጋጣሚ ይሄ ኮርስ እዚህ ጋር ፕሪ ሪኩዌስት ምንድነው የሚለው ነን ነው የሚለው። ፕሪ ሪኩዌስት የለውም ነው እያለኝ ያለው። ሶ ፕሪ ሪኩዌስት ከሌለው ነን የሚለው ላይ አረጋዋለሁ። ካለው ግን ያ ፕሪ ሪኩዌስትድ የሆነው ኮርስ ግዴታ እናንተ ዳሽቦርድ ላይ ሊኖር ይገባል ማለት ነው ኮርሱ። ከዛ በኋላ ያን ኮርስ ዝም ማስገባት ነው። ግን ያን ያክል ይሄም ማተር አያረገንም። ራሱ ሬጂስትራር ሲስተም ስለሚይዛቸው በዚህ የኛ ሲስተም አያሳልፈም ማለት ነው። ያን ያክል ጉዳይ ላይ ሆን ይችላል። ስለዚህ ከዚህ ከኮርስ ስኬጁል እና ኮርስ ዲቴይል አጠቃላይ ይሄንን ይመስላል። ከዚህ ወጣ ስንል ያለን ሴቲንግ ውስጥ ምንድነው ግሬዲንግ ነው። ተማሪዎች እንዴት አድርገው ኢቫሉዌት ይደረጉ የሚለው ነው። ስለዚህ እዛው ሴቲንግ ላይ ሆኜ ምንድነው ያደረኩት ግሬዲንግ የሚለውን ክሊክ ሳደርገው ይሄው በራሱ ሪፍሬሽ አድርጎ ወደዚህኛው ፔጅ ይዟቸው ይመጣል ማለት ነው። እዚህ ጋር መጀመሪያ ላይ የምታገኙት ምንድነው ተማሪዎች ማለፊያ ነጥባቸው ስንት ይሆን ነው። ለምሳሌ 50 ሆኖ እንደዚህ ልታገኙ ትችላላችሁ። እናንተ ጋር ለምሳሌ ያለው በእንደዚህ አይነት ቪው ሊሆን ይችላል። ስለዚህ እናንተ ምን ይጠበቅባችኋል ወደ ከ0 እስከ 39 ማምጣት ነው። እንደኔ እይታ ተማሪዎች ከ140 እና ከዛ በላይ ከሆነ ያልፋሉ የሚል ነገር ነው ያየው ያለሁት። ነገር ግን ከኮርሱን ማለፍ አይችሉም። እያወራን ያለ ነው ስለ ኮርሱ ነው። እሺ ስለ ሌላ ሲጂፒኤ ምናምን አይደለም። ይሄን ኮርስ ሊያልፉ የሚችሉት 40 እና ከዛ በላይ ሲያመጡ ነው። ግሬድ ዲ ሲ ማይነስ ምናምን እያለ ይቀጥላል እስከ ኤ ፕላስ ይሄዳል። ከዛ በታይ ግን ከሆነ ለምሳሌ 38 ቢያመጣ ተማሪው ኤፍ ነው፣ ኮርሱን ጎርቋል ማለት ነው። ስለዚህ እዚህ ላይ ያንን ወሰነን የምናልፍበት። ሌላው ግሬስ ፔሪድ ነው። ግሬስ ፔሪድ እንግዲህ አንዳንድ ሰዎች
ምን ይደረጋል መሰላችሁ? ፈተና ስንፈትን ለምሳሌ 1 ሰዓት ተኩል ከተሰጠ ፋይናል ተጨማሪ 5 ደቂቃ ጨምሬያለሁኝ ምናምን እንላለን። ልክ እዛ ላይ አንድ ተማሪ ሌት አድርጎ ለዚህ ለሲስተም ሰሚት አደርጋለሁ ቢል ውጤቱን እስከ ስንት ሰዓት እንታገሰው ነው? ዊዛውት ኤኒ ፐኒሽመንት ምን ያክል ቶለሬት እናድርገው ተማሪውን? ለምሳሌ እኔ ኢን ተርምስ ኦፍ ሚኒት አደረኩትና 10 ደቂቃ አደረኩት። 1 ሰዓት የፈለገ ሰው ይሄው 1 ሰዓት አድርጎ ይሄን 00 ማድረግ ማለት ነው። አይ እንደ ቅድሙ 10 ደቂቃ በቂው ነው ካላችሁ ደግሞ 10 ደቂቃ በእንደዚህ አድርጋችሁ ትሰጡታላችሁ ማለት ነው። ሌላው የአሰስመንት ታይፕ ነው። እንግዲህ አሰስመንት ታይፕ ላይ ስትመጡ ወይም ግሬዲንግ ፖሊሲያችን አንድን ተማሪ ኢቫሉዌት ለማድረግ የተለያዩ ኢቫሉዌሽን ሜቶዶች ልንጠቀም እንችላለን። ከነዛ ውስጥ ለምሳሌ እኔ እንደ ከሪክለማችሁ ሄዱ። ለምሳሌ ለዚህ ለኮርስ ቴስት 1 ከ10 አለኝ፣ ቴስት 2 ከ10 አለኝ፣ ኪውዝ ከ5 አለኝ፣ አሳይመንቶች ግሩፕ እና የግል አለ ከ25 ናቸው። አጠቃላይ ፋይናል ፈተና ከ50 አለ ከ100 ይመጣል ማለት ነው። ስለዚህ ምን አደርጋለሁኝ? እቺን ኮፒ አደርጋለሁኝ። ለምሳሌ እናንተ ጋር የኔ ኮርስ ጋር ላይመሳሰል ስለሚችል እዚህ ጋር እንዳጋጣሚ ቴስት 1 ይላል። ይሄው እዚህ ጋር ቴስት 1 እናንተ ጋር ለምሳሌ እዚህ ጋር ኪውዝ ሊል ይችላል። አጥፉት። ይሄን አጥፍታችሁ እዚህ ጋር የራሳችሁን ማስገባት ነው። አብሪቪዬሽን እኔ ዝም ቲም ወስጄ ቲ1 አልኩት። ይሄ ኪውዝ ከስንት ነው? እኔ ለምሳሌ ይቅርታ ይሄ ቴስት ከስንት ነው? እዚህ ጋር የሚለው ከ10 ነው። ከ10 ይሄው እንዳጋጣሚ ቀደም ብዬ የሞላው ስለነበረ ነው። ይሄው ከ10 ይላል። አንዴ ነው ፈተናው የሚፈተኑት። ይሄው ከ10 ብዬ አስቀምጣለሁኝ። በመቀጠል አሁንም ቴስት 2 ይላል። ሌላኛው አሰስመንት ነው። በነገራችን ላይ የተሰራ ስለሆነ ፍሮም ስክራች እንዲመቸን ይሄን ዝም ልሰርዘው። ኦኬ አሁን ሁሉም ነገር አጥፍቼዋለሁ። ስለዚህ እዚች ጋር መጥቼ ቴስት 1 ከስንት ላር ይሄንን ቲ1 ማለት እችላለሁኝ። ቲ1 ከስንት ላድርገው? ከ10። እሺ እዚህ ጋር አንዴ ነው የሚፈተኑት ማለት ነው። በዛ መንገድ ታስቀምጣላችሁ። ይሄንኛው 00 ታረጋላችሁ። አሁንም ሌላ ቴስት 2 አለኝ። ስለዚህ እዚህ ጋር መጥቼ ቴስት 2 ብዬ ታይፕ አረጋለሁኝ። ይሄን ደግሞ ምን ልበለው? ቲ2። ይሄ ቴስት ከስንት ነው? እዚህ ጋር ቅድም አሰስመንት ኢቫሉዌሽን ኢቫሉዌት ከማድረግበት እስከነ ዌይታቸው አስቀምጫለሁ። ከ10 ነው የሚለው። ስለዚህ ቴስት 2 ቲ2 ላለሁኝ። እዚህ ጋር መጥቼ ከ10 አሁንም ሶስተኛ ኒው አሰስመንት ታይፕ አስገባለሁ። ኪውዝ ነው። አንድ ኪውዝ ብቻ ስለሆነ ያለው ዝም ኪውዝ ልበለው። ዝም ኪው ማለት እችላለሁኝ። ኪው ዜድ ማለት እችላለሁኝ። ኪውዝ ከ5 አንዴ ነው የሚፈተኑት። አንድ ኪውዝ ነው የሚኖረኝ። ይሄው እንደዚህ እያደረኩ ሄዳለሁ ማለት ነው። አሁንም ሌላኛው አሰስመንት ምንድነው? ከኪውዝ ቀጥሎ ኢንዲቪጁዋል አሳይመንት ነው። ከስንት ነው? ከ10 ነው የሚለው። እዚህ ጋር መጥቼ ኢንዲቪጁዋል አሳይመንት ምን ማለት እችላለሁኝ? አይቪ ኢንዲቪጁዋል አሳይመንት አይኤ ኢንዲቪጁዋል አሳይመንት የሚለው ከስንት ነው? ከ10። አሁንም እቀጥላለሁኝ። አሰስመንት አሁንም አስገባለሁኝ። ቀጥሎ ያለው ግሩፕ አሳይመንት ነው። ኮፒ አሁንም ይሄንን ግን በኮርስ ሌቨልስ ማዘጋጀት ይጠበቅባችኋል። ግሩፕ አሳይመንት ብዬ ጂኤ ላለሁኝ። ይሄ ደግሞ ከ15 ነው። ምናልባት ፕሬዘንቴሽን፣ ዲተርም ፔፐር፣ ሌሎች ከበድ ያሉ አሰስመንት ታይፖች ከሆኑ በግሩፕ አሳይመንት የምትለኩት ግሬዱን በዚህ ከፍ ልታረጉ ትችላላችሁ። ይቅርታ 15 በደንብ አድርጋችሁ ማየት አስፈላጊ ነው። ይቀያየራልና ከዚህ በመቀጠል የቀረ የመጨረሻው ምንድነው? ፋይናል ኤግዛም። እዚህ ጋር መጥቼ ፋይናል ኤግዛም ፔስት አደርጋለሁ። ፋይናል ኤግዛም አብሪቪዬሽን ኤፍኢ ይላልው። ፋይናል ኤግዛሙ ከ50 ነው። አንዴ ነው የሚፈተኑት። አለቀ። በዚህ መንገድ ሁሉንም ካስገባን በኋላ ምን እናደርጋለን? ሴቭ ታደርጋላችሁ ማለት ነው። ሴቭ ካደረጋችሁ በኋላ አትውጡ። እዚህ ጋር ሴቭ አድርጋችኋል ብሎ ራይት ምልክት ይሰጣችኋል። ነገር ግን ተመልሳችሁ ሪቪው ማድረግ አስፈላጊ ነው ማለት ነው። 10 ደቂቃ ዌይት አደርጋለሁ። ቴስት 1 ከ10 ነው። ቴስት 2 አሁንም ከ10 ነው። ኪውዝ ከ5 ነው። ኢንዲቪጁዋል አሳይመንት ከ10 ነው። ግሩፕ አሳይመንት ከ15 ነው። ፋይናል ኤግዛም ከ50 ነው ይላል ማለት ነው። ይሄን ራሱ
በትክክል ተሰርቷል ወይ ሴቭ ተደርጎ ወጥቷል ወይ በሚጠበቅበት ደረጃ ነው ወይ የሚለውን ለማወቅ ከፈለጋችሁ ወደ ኮንተንት ሂዱና አውትላይን ላይ ሂዱ። አውትላይን ላይ ሄዳችሁ ኮርሱን ቪው ላይቭ ላይ ማየት እንችላለን። ቪው ላይቭ የሚለው ላይ ተነካላችሁ። ቪው ላይቭ ላይ ስትነኩት ምክንያቱም ቀኑ ወደ ኋላ አድርጌ ስለሆነ የሞላሁት አሁን ያለነው ኖቬምበር ነው። ይሄ ኮርስ የጀመረው ወደ ሴፕቴምበር አድርጌዋለሁ። ማለቂያው ወደ ዲሴምበር ስለሆነ መሃል ላይ ሆኜ ነው እየሰራው ያለው። ያሳየኛል እያንዳንዷን ነገር ማለት ነው። ኮርስ ኦልሞስት ላይቭ ላይ ነው ያለው። ከዛ የተሰሩት እነዚህ እስካሁን የሞላናቸው በተለይ ግሬዲንግ ሲስተማችን ምን ይመስላል የሚለውን ለማወቅ ፕሮግረስ ትገባላችሁ። ፕሮግረስ ትገቡና ይሄው ዝጋ ሚኒመም ፓሲንግ ሬት ወይም ፓሲንግ ግሬዳችን ስንት ነው? 40% ማምጣት አለባቸው ማለት ነው። 40 ካላመጡ ይወድቃሉ ነው። ይሄ ፓሲንግ ግሬዳችን ነው። ከምንድን ነው? ቴስት 1 ይሄው ዝጋ ከ10፣ ቴስት 2 ከ10፣ ኪውዝ ከ5፣ ኢንዲቪጁዋል አሳይመንት ከ10፣ ግሩፕ ከ15፣ ፋይናል ኤግዛማችሁ ተቀምጧል ማለት ነው። ወደፊት እነዚህን ደግሞ ፈተናዎቹንም ኪውዙንም አሳይመንቱንም እያወጣችሁና ለተማሪ እየሰጣችሁ ስትሄዱ ዲቴይል የሆነ ደግሞ ኮርስ አውትላይኑ ላይ ተካተው ስለምናገኛቸው ደግሞ ሌላ ማሳያ አለ፣ ወደፊት አሳያችኋለሁ ማለት ነው። እሱን ለአሁን ግን ኦልሞስት ሴቲንግ እንዴት ይስተካከላል የሚለው ስለነበር ኢሹአችን እንግዲህ ሴቲንግ የሚስተካከለው በተለይ ስኬጁላችን እንዲሁም ደግሞ ግሬዲንግ ሲስተማችን አፕሮቻችን በዚህ መንገድ ነው ለማለት ነው። አመሰግናለሁ። ታንኪዩ